ይሄ አገዛዝ በአንድ ሰው ምክንያት ቤተሰብን እንደሚያሰቃይ አሁን የአደባባይ ምስጢር ልጃችሁ ለአመጽ ጠመንጃ ይዞ ወጥቷል የወራነ ብልሱማ ኦሮሞ ወይ ደግሞ ኦኤልኤን ተቀላቅሏል በሚል በተለይ ኦሮሚያ ላይ ቤተሰቦች ተገለዋል ተሰቃይተዋል ይሄ ነገር በጣም በስፋት ነው የሚካሄደው እስኪ አንተን ያንተን ጉዳይ ትንሽ የሚለይ ነገር ሊኖር ስለምችል እስኪ እሱ ልጠይቅ አንተ ዛን ጊዜ ሚኒስትር ዴታ ነበር ከሚኒስትር ዴታነት ነው የታሰርከው እና 28 የቤተሰብ አባላትን ዘመድ አዝማድን ዙሪያ መለስ ባንክ ሲዘጉ እሳቤው ምን ይመስላል አንተ ስልጣን ላይ የነበርክ ጊዜ እነኚህ ቤተ ዘመድ ላንተ የሚቀርቡ የስጋ ዘመዶች የተጠቀሙት ነገር አለ በሚል እሳቤ ነው ወይስ ሌላ ነገር ነው ያንተ ማለት ባለስልጣን ስለነበርክ ማለት ነው ምንድነው እሳቤው እስኪ እሳቤው ሙስና እንመረምራለን የሚል ነበር ዋናው ሲይዙኝ ሙስና አልነበረም ያው ለነሱም ለሚዲያም ግልጽ ያደረጉት ነበረ ከጸረ ሰላም ኃይሎች ጋር ተባብሮ ሀገር ለማፍረስ የሚል ነበር ግን ዞር ሲሉ ሙስና መርምሩ ተባሉ ሰው ሙስና ሲመረመር እንግዲህ የሆነች መጽሐፍ ሽጬ ነበር እኔ ሆነች 2014 እና በዛ ምክንያት መጽሐፏን የገዙ ሰዎች ነበሩ እና በዛ መጽሐፍ ክፍያ የፈጸሙ በሙሉ ተጠርቶ ተመርምሯል ያ መጽሐፍ የተሸጠው የመንግስት ባለስልጣናት ትላልቅ ሰዎች የተገኙበት መድረክ ላይ ነው ግን እየታወቀ ያው ለማንገላታት ለማሰቃየት ሞራል ለመስበር ተብሎ ያንን ሲያረጉ ነበር በዛ ምክንያት ነው ምርመራ ብሎ የፋይናንሻል ደህንነቱ ለአቃቤ ሕግ ጽፎ አቃቤ ሕግ ደግሞ በዛ ደረጃ ጠይቆ አካውንት በፍርድ ቤት የተዘጋ አለ በፍርድ ቤት ያልተዘጋ በፍርድ ቤት የተዘጋ የኔ ብቻ ነው ባይዘው የኔ አካውንት በፍርድ ቤት ተዘግቷል ሌሎቹን ግን ከህግ ውጭ ከ3 ቀን በላይ መዝጋት የማይችል ፋይናንሻል ደህንነት ለ8 ወር ፍርድ ቤት ነው ባንኮቹን አዞ በትዕዛዝ አዘግቷል ይሄ ምርመራ ደግሞ ምን ሆኗል ታህሳስ 24 አልቋል ይሄ ምርመራ ታህሳስ 1 ነው እኔ ታስኩት ያው ባንኮች ሊንክ ስላላቸው ሁሉም ተመርምሮ ይሄ ሰውዬ ከሙስና ጋር ምንም ግንኙነት የለውም የሚል በ3 ሳምንት ጊዜ ውስጥ አልቋል ቢያልቅም ግን ተብሎ ያንን የባንክ ሂሳቦች እንደዘጉ 8 ወር ቆዩ ማለት ነው ምንድነው ዋናው አላማ ግን አንድ ሰው ይሄን መንግስት ሲቃወም ሪስክ የሚወስደው ለራሱ ብቻ ሳይሆን በዙሪያ ያሉ 50 60 70 ሰዎች ጭምር ነው የሚቃወመን ሰው በእኛ መንገድ የሚቆም ሰው እሱም ብቻ ሳይሆን ዘመድ አዝማዱ ራሱ ለኛ ብለተው ብሎ በዛ ደረጃ ሆም ብሎ አስቦ ለማስፈራራት እና ሰው ኦኬ እኔ ብለህ ልትወስን ትችላለህ ለራሴ የሚደርስብኝ ብለህ ግን አጎት አክስት ያንዳንዱ ዙሪያ ያለው ሁሉ በአንተ ምክንያት ለጉዳት የሚጋለጥ ከሆነ
ውሳኔ የግል አይሆንም ማለት ነው። ያኔ ማህበረሰባዊ ይሆናል። በዚህ ደረጃ አስበው ይመስለኛል። ወይም ደግሞ ምናልባት በጣም ቅሬታ ያላቸው በርካታ ባለስልጣናት አሉ። ምንም ቅር ብላችሁ ዝም ብላችሁ ትቀጥላላችሁ፣ ፍንክች ብትሉ ይሄው የሱን ጉዳይ ተመልከቱ ምን እንዳደረግ ነው የሚል ለማሳያም ሊሆን ይችላል። እና በዚህ ምክንያት ይመስለኛል ይሄ የኔ ነው። ወደ